$1 155 ብር ከ12 ሳንቲም ደረሰ። የቱርክ ፕሬዝዳንት ረጂብ ጣይብ ኤርዶዋን ዛሬ አዲስ አበባ ኤርፖርት ሲደርሱ ጠቅላይ ሚኒስትር ዶክተር አብይ አህመድ ደማቅ አቀባበል ካደረጉላቸው በኋላ በአድዋ መታሰቢያ ሐውልት ላይ የአበባ ጉንጉን አስቀምጠዋል። እንዲሁም ለረጅም ጊዜ ሕክምናቸውን በውጭ ሲከታተሉ የቆዩት የኢትዮጵያ ንግድ ባንክ ፕሬዝዳንት ሕክምናቸውን ጨርሰው ወደ ስራቸው ተመልሰዋል። መረጃዎቹን በዝርዝር እንመለከታቸዋለን። ከዚያ በፊት ግን ቻናሉን ሰብስክራይብና ላይክ ማድረግ እንዳይረሳ። ወደ መረጃው ብሔራዊ ባንክ ዛሬ ባደረገው የውጭ ምንዛሬ ጨረታ $1 መሸጫ ዋጋ 155 ብር 12 ሳንቲም መድረሱን ገለጸ። ይህም ከባለፈው ሳምንት ዋጋ ጋር ሲነጻጸር መጠነኛ ጭማሪ ማሳየቱን አስታውቋል። ባንኩ ለዚህ ጨረታ $70 ሚሊዮን ለገበያ ያቀረበ ቢሆንም ከተሳታፊ ባንኮች የቀረበው የፍላጎት መጠን ግን $145.31 ሚሊዮን ሆኖ ተመዝግቧል። በዚህም መሰረት ዝቅተኛ የመቁረጫ ዋጋ 155 ብር 12 ሳንቲም ብር ሲሆን አማካኝ የጨረታ ዋጋ ደግሞ 155 ብር ነጥብ 12 ከ23 ሳንቲም ሆኖ ተመዝግቧል። በጨረታው ላይም በአጠቃላይ 31 ባንኮች የተሳተፉ ሲሆን ከነዚህም ውስጥ 21 ባንኮች በጨረታው አሸናፊ በመሆን የሚፈልጉትን የውጭ ምንዛሬ ማግኘት ችለዋል። ከዚሁ ጋር በተያያዘም የኢትዮጵያ ንግድ ባንክ ዋና ፕሬዝዳንት አቶ አቤ ሳኖ ሕክምናቸውን ጨርሰው ዛሬ ስራ ጀመሩ። በትናንትናው ዕለት በዋና መስሪያ ቤት ቢሮቸው በደረሱ ወቅትም የባንኩ ስራ አመራር አባላት የእንኳን ደህና መጡ አቀባበል ካደረጉላቸው በኋላ ጤናቸው ተመልሶ ስራ በመጀመራቸው የተሰማቸውን ደስታ ገልጸዋል። የባንኩ የኮርፖሬት አገልግሎት ኤክስኪዩቲቭ ምክትል ፕሬዝዳንት አቶ ኤፍሬም መኩሪያ በአቀባበል ስነ ስርዓቱ ላይ የአመራር ክፍተት እንዳይፈጠር የባንኩን ቦርድና ስራ አመራር አባላት በትብብርና በመተሳሰብ በመስራት ላሳዩት ቁርጠኝነት አመስግነዋል። ጤናዋ ፈቅዶ በስራ ገበታው ላይ ለመገኘት በመብቃቶ የባንካችን ሰራተኞችም ደስታ ድርብ ነው ሲሉ ተናግረዋል። አቶ አቤ ሳኖም በየጊዜው ስለ ጤናቸው በመጨነቅ በስልክ በኢሜይልና በመሳሰሉ ሲጠይቋቸው ለነበሩ የስራ ባልደረቦቻቸው እንዲሁም ለተደረገላቸው የደመቀ አቀባበል አመስግነዋል። በመጨረሻም የቱርክ ፕሬዝዳንት ረጂብ ጣይብ ኤርዶዋን ዛሬ አዲስ አበባ ገቡ። አዲስ አበባ ቦሌ አየር ማረፊያ በደረሱበት ጊዜም የኢትዮጵያ ጠቅላይ ሚኒስትር ዶክተር አብይ አህመድና በርካታ ባለስልጣናት ደማቅ አቀባበል ያደረጉላቸው ሲሆን ከዚያም በአድዋ መታሰቢያ ሐውልት ላይ የአበባ ጉንጉን አስቀምጠዋል። ከጠቅላይ ሚኒስትር ዶክተር አብይ አህመድ ጋርም በነበራቸው የጋራ መግለጫ ላይ ሀገራቸው ከኢትዮጵያ ጋር በተለያዩ ዘርፎች ያላትን ትብብር ይበልጥ ተጠናክሮ እንደሚቀጥል ገልጸው የሁለቱ ሀገራት የረጅም ዘመናት ግንኙነት ወሳኝ መሆኑን አጽንኦት ሰጥተዋል። የዓለም አይኖች ሁሉ ወደ አፍሪካ ቀንድ እያማተሩ ነው ያሉት ፕሬዝዳንቱ ኢትዮጵያ የረጅም ዘመናት የመንግስት ስርዓትና አርአያነት ያለው አስተዳደር በቀጠናው ያለው ጠቀሜታ ከፍ ያለ መሆኑን አንስተዋል። የዛሬውም ጉብኝት ለአካባቢው ሰላምና መረጋጋት አስተዋጽኦ እንደሚያበረክት እምነታቸውን ገልጸው በጠቅላይ ሚኒስትር ዶክተር አብይ አህመድና በኢትዮጵያ ሕዝብ ለተደረገላቸው መልካም አቀባበል ምስጋናቸውን አቅርበዋል። ውድ ቻናል ቤተሰቦች ለዛሬ ያስኳቸው መረጃ ነበሩ። በቀጣይ እስከምንገናኝ መልካም ጊዜ